ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እንሆ። አፋብን ድል ተቀዳጅቷል። የአፋብን ቴዎድሮስ ሁለተኛ እዝ 206ኛ ኮር የ14ኛ ክፍለ ጦር አካል የሆነችው የእሳቷን ነበልባሏ የበረኛዋ ጅብላ ሞተራ ሻለቃ ድል ተቀዳጀች። በቀን 21/12ኛ ወር 2018 ዓ.ም ከሌሊቱ 8 ሰዓት በተጠና ኦፕሬሽን በደብረ ኤልያስ ወረዳ ልዩ ቦታው አበሸም በተባለ ትምህርት ቤት መሽጎ በነበረው የአብይ አህመድ ዙፋን አስጠባቂ አድማ ብተና ሚሊሻ አባላት ላይ መብረቃዊ ጥቃት በማድረስ ሙትና ቁስለኛ ማድረግ ተችሏል። በኦፕሬሽኑም አንድ ሚሊሻ በእጅ ተማረከ፣ አንድ ኮሪያ ክላሽና አንድ ሲሶ ክላሲ እንዲሁም በርካታ ተተኳሽ፣ በርካታ ወታደራዊ ሻንጣ፣ ለጊዜው በቁጥር ያልታወቀ የአድማ ብተናና የሚሊሻ አባላት ሙትና ቁስለኛ ማድረግ ተችሏል ሲል አፋብ ሁለተኛ እዝ 206ኛ ኮር 12ኛ ክፍለ ጦር ህዝብ ግንኙነት መምሪያ ገልጸዋል። ሌላው አፋብን ቴዎድሮስ ሁለተኛ እዝ 206ኛ ኮር 24ኛ ክፍለ ጦር ሰናን አባጅሜ ሻለቃ ከሌሊቱ 6 ሰዓት ተኩል ረቡዕ ገበያ ከተማ በመግባት በአገዛዙ ሰራዊት ላይ ድልን ተቀዳጀች። አናበስቶቹ ባደረጉት ኦፕሬሽን ረቡዕ ገበያ ከተማ ያከተመውን የአብይ አህመድ ወንበር አስጠባቂ ሰራዊት ወዳደር ካሬ ሚሊሻና የፖሊስ አባላት ፍሊት እንደሸተተው ቁንጫ ሲያተራምሱ ታረዋል። 02 ቀበሌ ኳስ ሜዳ ዚላን መውጫ መናኸሪያና ቴሌው አካባቢ እንደተኛ የተጨበጠው ይህ ስብስብ የተወለደበትን ቀን እስኪጠላ ድረስ በጀግኖቹ ተቀጥቅጠዋል። በተያዘም አፋብን በላይ ዘለቀ ሶስተኛ እዝ ሜጀር ጀነራል ዋንታባተ አንደኛ ኮር ጉና ክፍለ ጦር ገብረ መስቀል ብርጌድ ጣይቱ ሻለቃ ለተከታታይ 5 ቀን በጠላት ላይ ከፍተኛ ኪሳራ ማድረሱን አስታወቀ። የአገዛዙ ኃይል ከሌሊቱ 10 ሰዓት ላይ ከደብረ ታቦር ከተማ ተነስቶ ወደ ማህደረ ማርያም ከተማ አቅጣጫ በመንቀሳቀስ ላይ እያለ ጣይቱ ሻለቃ ልዩ ስሙ ወርቄ በተባለ ቦታ ላይ ደፈጣ በመጣል መብረቃዊ ጥቃት በመክፈት በመፈጸም አኩሪ ድል ተቀዳጅተዋል። በወደ ውጊያው የጨፍጫፊውና አምባገነኑ ሰራዊት ሻምበል መሪ ጨምሮ 11 የሚሆኑት አባላቱ የተደመሰሱ ሲሆን አስከሬኑን ማንሳት ተስኖት እያዝረከረከ ከፍተኛ ከባድና ቀላል ቁስለኛውን ተሸክሞ መኮብለል ችሏል። በመሆኑም በሜጀር ጀነራል ዋንታባተ አንደኛ ኮር ጉና ክፍለ ጦር ገብረ መስቀል ብርጌድ፣ መቅደላ ብርጌድ እንዲሁም ዋንታባተ ተወራሪ ክፍለ ጦር ተደጋጋሚ ከባድ የሆነ ወታደራዊና ፖለቲካዊ ሽንፈት የደረሰበት የጠላት ኃይል የበቀል በትሩን እንደለመደው ምንም አይነት መሳሪያ ባልታጠቁ ንጹሃኖች ላይ የዘር ህልቂት እየፈጸመ ይገኛል። ስለሆነም ከፍተኛ ምት ሲያርፍበት በንጹሃን ላይ የበቀል እርምጃ መውሰድ የዘወትር ግብሩ ያደረገው ጠላት አማራነቱን በአካባቢ ነዋሪዎች ላይ አሳይቷል። ማተቤ ጥላሁን፣ አዶኛ ፍስሐ፣ ደርሶ ካሳሁን ከወርቂ አካባቢ ወደ ደብረ ታቦር ከተማ በጠዋት ገበያ ሲሄዱ የነበሩትን 3 አርሶ አደሮችን ለፋኖ መረጃ ሰጥታቸዋል በማለት በግፍ የተገደሉ ሲሆን ሌሎች 2 አርሶ አደሮች ደግሞ የማይተርፉ መሆኑን ከሕክምና ባለሙያዎች ማረጋገጥ ተችሏል ሲል የክፍለ ጦሩ ህዝብ ግንኙነት መምሪያ ገልጸዋል። ሌላው መንግስት አቀረበ የተባለው የይቅርታ ፎረም አንቀበልም ያሉ የአማራ የፖለቲካ እስረኞች ከአባ ሳሙኤል እስር ቤት ወዳልታወቀ ስፍራ መወሰዳቸው ታወቀ። የቀድሞ የአማራ ተማሪዎች ማህበር ፕሬዝዳንት ሲሳይ መልካሙ፣ በላይ ሲሳይ፣ ማሮ ስለሽና ኮሎኔል ሰሎሞን ተፈሪ በሌሊት የተወሰዱ ታሳሪዎች ሲሆኑ ከአባ ሳሙኤል እስር ቤት ተለይተው መወሰዳቸው ታውቋል ሲል ጋዜጠኛ መሰረት አጋልጧል። ሌላው በመቀለ አካባቢ ድሮን ጥቃት መፈጸሙ ታውቋል። ትናንት ነሐሴ 20 ቀን 2018 ዓ.ም ከምሽቱ 4 ሰዓት ተኩል አካባቢ ከመቀለ በቅርብ ርቀት በምትገኘው ግጀታ ከተማ በሚገኝ አንደኛ ደረጃ ትምህርት ቤት ላይ የድሮን ጥቃት ተፈጽሟል። በጥቃቱ ትምህርት ቤቱ ከጥቅም ውጭ ሲሆን ስለደረሰው ጉዳት የታወቀ ነገር የለም። ይህ በእንዲህ እንዳለ የቀድሞ የአማራ ክልል ፕሬዝዳንትና የውጭ ጉዳይ ሚኒስትር ዶክተር ገዱ አንዳርጋቸው በአሜሪካ የስራ ላይ ያሉ የተቀረጸው ቪዲዮ በተመለከተ ምላሽ ሰጡ። ዶክተር ገዱ ባስተላለፉት መልእክት በስደት ሀገር ለመኖር በራሳቸው ጥረትና በነጻነት አግኝተው የሚሰሩትን ስራ በመስራት ህይወታቸውን እየመሩ መሆናቸውን በመግለጽ ቪዲዮውን ቀርጸው ያሰራጩ አካላት ያሰቡት ነገር ምን እንደሆነ እንደማያውቁም ተናግረዋል። አክለውም እርሳቸው በነጻነት ሰርተው እየኖሩ በመሆኑ በግል ሁኔታቸው ላይ ትኩረት ማድረግ እንደማያስፈልግ የገለጹ ሲሆን ይልቁንም ህዝቡና አክቲቪስቶቹ ትኩረትና አጀንዳ ማድረግ ያለባቸው በሀገር ቤት ችግርና በስቃይ ላይ ባለው ለተፈናቀለውና ህይወቱ ለሚያልፈው የአማራ ህዝብና የኢትዮጵያ ህዝብ መሆን እንዳለበትም አስገንዝበዋል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።